በዛሬ በአፕ ሪቪው ዝግጅታችን ላይ የምናየው አንድ አፕሊኬሽን አለ። ይህ አፕሊኬሽን እንዴት አድርገን የሰዎችን ስልክ መጥለፍ እንደምንችል ወይም ደግሞ የሰዎችን ስልክ እንደምንጠልፍ የሚያሳየን አፕሊኬሽን ነው ማለት ነው። በዚህ አፕሊኬሽን አማካኝነት የምንፈልገውን ሰው ስልክ በቀላሉ መጥለፍ እንችላለን። የዚህ አፕን ደግሞ ለየት የሚያደርገው ነገር ቢኖር ምንድነው ካላችሁ የጠለፍነውን ሰው በቀላሉ በእኛ ስልክ መከታተል እንችላለን። አንድ ጂፒኤስ ትራክ ያደርጋል። ጂፒኤሱን ትራክ ስለሚያደርግ ያለበትን ኤግዛክት ቦታውን ዳይሬክሽኑን ጭምር ማወቅ እንችላለን ማለት ነው። ሁለተኛው ደግሞ የጠለፍነውን ሰው ማለት ነው በጠለፍነው ሰው ስልክ ከፈለግን በፍሮንት በባክ ያደረግን ካሜራውን ፍሮንት ባክ ያደረግን አካባቢ ላይ ያለውን ነገር በመቅረጽ በቀላሉ የዛን ሰው ያለበትን ቦታ ማወቅ እንችላለን። የሚያወራውን ነገር ኤቭሪቲንግ ማለት ነው። በተለይ ደግሞ ልጆች ያለን ህፃናት ልጆች ያለን እኛ መኝታ ክፍል እነሱ መኝታ ክፍል ተተናቸው እኛ የሆነ ስራ እየሰራ ሊሆን ይችላል። ሳምቲንግ የሆነ ነገሮችን ያደረግን ሊሆን ይችላል። እዛ ቦታ ላይ የህፃናቶች ያለቀሱ ይሁን ምን እያደረጉ ይሁን እየተጫወቱ ይሁን በቀላሉ እዛ እነሱ ክፍል ውስጥ ስልክ አስቀምጠን ጀስት እንደዚህ ያለውን እዛ አካባቢ ያለው እንደ ሴኩሪቲ ካሜራ በሉት ኤቭሪዌር ቢሆን ማለት ነው። የትም ቦታ ቢሆን የጠለፍነው ሰው ስልክ ወይም ደግሞ ልጆቻችን የትም ቦታ ቢሆን እኛ ቢሮ ልንሆን እንችላለን። እዛ ቦታ ላይ ስልካቸው እስካለ ድረስ አካባቢውን እንደ ሴኩሪቲ ካሜራ መጠቀም እንችላለን ማለት ነው። ይሄን አፕሊኬሽን ለማግኘት ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ወይንም ደግሞ ቴሌግራም ቻናላችን ላይ እናስቀምጣለን። የቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ያለ ዩኒቲ ቴክ የሚል ሊንክ አለን። እሱን ሊንክ በመጠቀም ወደ ቴሌግራም ቻናላችን ገብታችሁ ሊንኩን መጠቀም ትችላላችሁ። ወይም ደግሞ በሌም አፕሊኬሽን በአፕ ስቶርም በፕሌይ ስቶርም አለ ማለት ነው። ሶ እኔ ዛሬ በአይፎን ስልክ ስለሆነ የማሳያችሁ በአፕ ስቶር ላይ ሄጄ ነው አፕሊኬሽኑን ዳውንሎድ የማደርገው ማለት ነው። አፕሊኬሽኑን እናንተ አንድሮይድ የያዛችሁ ሰዎች ፕሌይ ስቶር ላይ ገብታችሁ ማግኘት ትችላላችሁ። እኔ ደግሞ አይፎን የያዛችሁ ሰዎች አፕ ስቶር ላይ ገብታችሁ ሰርችንግ ቦታ ላይ በመሄድ ሰርች ታደርጋላችሁ። ትራክ ቪው ይባላል አፕሊኬሽኑ። የዚህ አፕሊኬሽን ስም ትራክ ቪው ይባላል ማለት ነው። ትራክ ቪው እዚህ ጋር እንደምታዩት ስክሮል አድርጌላችሁ ከላይ እንዳመጣውላችሁ ትራክ ቪው ፋይንድ ማይ ፎን ይላል። በነገራችን ላይ ረስቼ ያለፍኩት ነገር ይሄን እያወረድን ጌት የምትሏን ዳውንሎድ እያደረግን እንደገና ልንገራችሁ። አንድ ጊዜ እንደዚህ ሆነ፣ ስልኬ ጠፋ። አጋጣሚ ስልኬ ጠፋብኝ ማለት ነው። አይ ቲንክ ወደ ሱሉልታ አካባቢ ምናምን ነገር ሆኜ ነው። ስልኬ በሚጠፋበት ጊዜ ጋሪ እዛ ፈረስ ጋሪዎች አሉ። ፈረስ ጋሪ ላይ እየሄድኩ ነበረ ስልኬ ጠፋው። እንደ አጋጣሚ ትራክ ቪውን እጠቀመው ነበረ። ሶ ምንድነው ያደረኩት? ትራክ ቪውን በመጠቀም ማለት ነው ስልኬ ያለበት ኤግዛክት ቦታው ላይ በደውል ምን ብል ልጁ አላነሳ ብሎልኝ ነበረ። ኤግዛክት ቦታው ላይ ሄጄ ነው እጅ ከፍንጅ ያዝኩት። ሲሜን አውጥቷል ምናምን ነገር ማለት ነው። ግን የኛን ስልክ ወስደው ኔትወርክ እስከተጠቀሙ ድረስ ዋይፋይ ወይ ዳታ እስከተጠቀሙ ድረስ ያሉበትን ቦታ ሄደን እንትን እንላለን ማለት ነው። ለምሳሌ እንዴት የሚለውን አንድ ባንድ አሳያችኋለሁ። እዚህ ጋር ኦፕን የሚለውን እንክፈትና ስንከፍት አሎ አልኩት። አሎ ስለው በሳይን ዊዝ ጉግል ነው ወይስ ሳይን ዊዝ አፕል ነው አለኝ። ኦኬ እኔ በጉግል ሳይን ላድርገው ማለት ነው። ሳይን ኢን አደረኩት። እናንተ ይሄን አፕሊኬሽን የምታወርዱት አንድ ስልኩን የምትጠልፉበት ሰው ላይ፣ ሁለት ደግሞ እናንተ ስልክ ላይ መሆን አለበት። ሁለታችሁም ላይ እዚህ ጋር አለው እያላችሁ ትገባላችሁ። ጀስት እናንተ ስልኩን መጥለፍ የምትፈልጉበት ሰው ስልክ ላይ ይሄን አፕሊኬሽን ታወርዳላችሁ። እናንተ ስልክ ላይም ታወርዳላችሁ። በተመሳሳይ ኢሜል ሎጊን ብላችሁ ትገባላችሁ ማለት ነው። ሎጊን ብላችሁ ትገባላችሁ። ሌላ ስልክ ከጎኔ ስለሌለ በሌላ ስልክ ላሳያችሁ አልችልም፣ ግን ቢኖር ኖሮ አሳያችሁ ነበረ። አሁን ለምሳሌ ይሄ ስልክ አሁን እያወረድኩበት አፕሊኬሽኑ እያወረድኩ ያለው ስልክ ምን አይነት ስልክ ነው? መጥለፍ የምፈልገው ስልክ ነው ብላችሁ አስቡ። ሶ
የኔ ስልክ ላይም በተመሳሳይ መንገድ ሄጄ ይሄን አፕሊኬሽን አውርጄ እዚህ ስልክ ላይ ሎጊን ባልኩበት ኢሜል እዛ ስልክ ላይም ሎጊን ብዬ ገባለሁ። ከዛ እዚህ ጋር ከስር ዲቫይስ የምትላለች፣ ሪከርዲንግ የምትላለች፣ ሜሴጅ የምትላለች፣ የምትላለች እያንዳንዱ እዚህ ዲቫይስ የምትለው ላይ ምንድነው ይመጣልን? እናንተ አሁን አውርጄ ጨርሻለሁ። አሁን በእኔ ስልክ ነኝ ያለሁት ልበል። እናንተ ለምሳሌ ዲቫይስ ላይ ስትገቡ የጠለፋችሁትን ስልክ ያመጣላችኋል ማለት 2 ሰው 3 ሰው 4 ሰውም ጠልፋችሁ ሊሆን ይችላል። ስልካቸውን ይዘረዝርላችኋል እዚህ ጋር ከፊት ለፊት ማለት ነው። ማን ላይ እንደጠለፋችሁ በማን ስልክ እንደጠለፋችሁ ያሳያችኋል ማለት ነው። አንደኛው ይሄ ነው ዲቫይስ ላይ ማለት ነው። በተመሳሳይ ኢሜል ነው የምትገቡ። ሪከርዲንግ የምትለዋ ላይ ስትገቡ አሁን ኖ ሪከርዲንግ ነው የሚለው ማለት ነው። ኖ ሪከርዲንግ ይሄ ቅድም እንደነገርኳችሁ ካሜራ ቪዲዮ ጭምር መያዝ ትችላላችሁ ማለት ነው። አሁን ለምሳሌ የጠለፋችሁበት ስልክ ዲቫይስ ላይ ገብታችሁ እዚህ ጋር ቴክኖ የሚል ስልክ ከሆነ ከጠለፋችሁ ቴክኖን ስትነኩ የቴክኖን እያንዳንዱ ፉል ኮንትሮል ታደርጋላችሁ። ለምሳሌ ካሜራ ውስጥ የዛ የቴክኖ ካሜራ ላይ ገብታችሁ የነሱ ስልክ ተዘግቶ ሊሆን ይችላል። እናንተ ፍሮንት ባክ እያደረጋችሁ አካባቢ ላይ ያለውን ነገር መቅረጽ ትችላላችሁ ማለት ነው። ከዛ በኋላ የቀረጻችሁትን ነገር እዚህ ጋር ሪከርዲንግ የምትላለች መታ እንትን ትላለች። ሜሴጅ የሚላለ በሜሴጅ መልክ ይመጣል። እንደገና ደግሞ የምትላለች እሷ ላይ ትገቡና ጂፒኤስ ኦን ታረጋላችሁ ማለት ነው። አሁን ለምሳሌ ዲቫይስ ላይ ገብታችሁ ዲቫይሱን ስትነኩ ጂፒኤስም አለው ማለት ነው። ቅድም የነገርኳችሁ የኔ ስልክ ጠፍቶ አገኙ ያልኩበት መንገድን ልንገራችሁ። በሌላ ስልክ ሄድኩና ቤት ወደ ቤት ስልኬ እንደጠፋ ቤት ባለ ስልክ ሄድኩና ኤን አፕሊኬሽን አወረድኩኝ። ከዛ እዛ ስልክ ላይ የሎጊን ያልኩበትን ኢሜል እዚህ ጋር ሎጊን ብዬ ገባው ማለት ነው። በዚህ አጋጣሚ ሁለቱም ተገናኙ አልተገናኙም? ተገናኝተዋል። በዛን ጊዜ ምንድነው ያደረኩት? ጂፒኤስ ነው ያበራሁት ማለት ነው። ጂፒኤስ አብርቼ ያለበት ሰው ድረስ ሄጄ በአንድ ቀን በሁለት ቀን አይ ቲንክ ትንሽ ጊዜውም ቆየት ብሏል። 2013 14 አካባቢ ነው። በሁለት ቀን ውስጥ ይመስለኛል በሁለት ቀን ውስጥ ስልኬን ማስመለስ ችያለሁ ማለት ነው። መመለስ ችያለሁ ማለት ነው። ይሄ አፕሊኬሽን ለዚህ ይጠቅመናል። ትራክ ቪው ይባላል ማለት ነው። መጠቀም የምትፈልጉ ካላችሁ አውርዳችሁ መጠቀም ትችላላችሁ። ወይም ደግሞ ሊንኩን የኛ የቴሌግራም ቻናላችን ላይ አለ። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ቦክስ ላይ እና የኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ላይክ ማድረጋችሁን አትርሱ።